ዛሬ አብዛኛው የማህበራዊ ሚዲያ ተጠቃሚ የሆኑ ኢትዮጵያውያንና ሌሎችም እንደዚሁ በተለይ ደግሞ ቲክቶክ ላይ ብዙ ተከታይ ያላቸው ለደቡብ አፍሪካ መንግስትና ሕዝብ ጠንከር ያለ መልእክትን ሲያስተላልፉ ነበርም። እኔ ደግሞ አሁን በዚህ ሰዓት የተለየ ቻሌንጅ ወደ እናንተ ይዤ መጥቻለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እንድታደርጉት ለብዙ ሰዎችም እንዲደርስ ሁላችንም ደግሞ ይህንን ቻሌንጅ ልናደርግ ግድ ነው። በኢትዮጵያ አዲስ አበባ ውስጥ በሚገኘው የደቡብ አፍሪካ ኤምባሲ ኢሜይል እና ስልክ በመደወል ለአምባሳደሩ ይህንን ጥያቄ ማቅረብ አለብንም። የኢትዮጵያና የኢትዮጵያውያን ውለታ ይህ ነው ወይ? ዛሬ በእናንተ ሀገርም እህት ወንድሞቻችን ንብረታቸው እየወደመ እየተገደሉ እየተሳደዱም ይገኛሉ። የሀገራችሁ መንግስትና መንግስታችሁ ደግሞ ይህንን ማስቆም አልፈለገም። ምክንያታችሁ ምንድን ነው የሚል ጥያቄ በኢሜይልና በስልክ ማቅረብ አለብንም። ስለዚህ ይህንን ቻሌንጅ ሁላችሁም መቀላቀል ከዚህ ሰዓት ጀምሮ መልእክታችሁን መላክ አለባችሁ። ከቻላችሁ ስክሪንሹት እያደረጋችሁ ላኩልኝ። ዳግመኛ ይህንን ቻሌንጅ የተሳተፋችሁትን ደግሞ ወደ ሚዲያ ይዤ እወጣለሁ። ታዲያ ከአሁኑ ሰዓት ጀምሮ ደግሞ ይህ መደረግ አለበትም። በተለይ ደግሞ ትልልቅ ፎሎወር ላላቸው ይህንን እንድታደርሱልኝና ከኔ በተሻለ ቻሌንጁን እንዲሰሩት አድርጉልኝ።